ጌታ ምስክሬ ነው። ይሄ መልእክት ወደ እናንተ ከደረሰ እመኑኝ የጊዜው መልእክታችሁ ነው ማለት ነው። በደንብ ስሙ። ባንዲራ ሁለት ገመድ አለው። አንደኛውን ገመድ ወደ ታች በጎተታችሁት ቁጥር ሌላኛው ገመድ ባንዲራውን ይዞት ከፍ ከፍ እያደረገው ወደ ላይ ይወጣል። እንዲሁ የእናንተ ጉዳይ ጠላት ወደ ታች አወረድኳቸው ሲል ወደ ታች ቀበርኳቸው ዝቅ አደረግኳቸው ሲል የእናንተ ከፍታ ልክ እንደ ባንዲራው ከፍ 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 ማለት ይጀምራል። ይኸውላችሁ መጽሐፍ በዘዳግም ምዕራፍ 23 ቁጥር 5 ላይ እግዚአብሔር በለዓምን ይሰማው ዘንድ አልወደደም ይላል። አምላካችሁ እግዚአብሔር ወዷችኋልና የበለዓምን እርግማን በረከት አደረገላችሁ ተብሎ እንደተጻፈው ይሄ መልእክት የሚደርሳችሁ ሰዎች እንደዚህ ነው የሚሆንላችሁ። ዝቅታችሁን የሚመኙ ሰዎች እያሉ እግዚአብሔር ወደ ላይ ከፍ ከፍ ያደርጋቸዋል። እነሱ አዋረድናቸው ሲሉ እግዚአብሔር እናንተን ማክበር ይጀምራል። ልክ ባንዲራ አንደኛውን ገመድ ይዛችሁ ወደ ታች ዝቅ ካረጋችሁት ባንዲራው ዝቅ አይልም፣ ከፍ 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 ማለት እንደሚጀምር ጠላት ያስኳት፣ ገደልኳት፣ አቆምኳት፣ ነገሯን አጨነገፍኩ፣ ከዚህ በኋላ ሰው አይሆንም፣ አይቀጥልም፣ ዋጋ የለውም ሲል እግዚአብሔር ወደ በረከት ነገርየውን ይቀይራል። ጠላት የሆነ ነገራቸውን ይዣለሁ ዝቅ አደረኳቸው ባለ ጊዜ እግዚአብሔር እርግማኑን ወደ በረከት እየቀየረላችሁ ወደ ላይ ከፍ ከፍ ማለት ትጀምራላችሁ። ይህ መልእክት እናንተ ነው። በኢየሱስ ስም 2018 እንደቀደመው የውርደት ዘመን አይሆንባችሁ። ከፍ እያላችሁ ትሄዳላችሁ። ኢን ጂሰስ ኔም አሜን።